ሰላም አለይኩም ወረህመቱላሂ ወበረካቱሁ። የተከበራችሁ የቲክቶክ ቤተሰቦች እንዲሁም የፌስቡክ እና የዩቱብ ቻናሎቻችን ተከታታዮች አጠገቤ የአልኢዝሃር እስላማዊ ጥናትና ምርምር ማህበር አባላት እንዲሁም ስራ አስኪያጆች ናቸው ከሚባሉት ውስጥ ሁለት ወንድሞች አጠገቤ አሉ። አንድ ጥያቄ ልጠይቃቸው ፈልጋለሁ። ምናልባት ወንድም ማስረስ የሚኖረው ይሆናል አላውቅም። የእኔ ጥያቄ ግን ምንድን ነው፣ ይህ ማህበር ከተመሰረተ ጀምሮ እንዴት ነው? ምን አይነት የሆነ ጥሩና አመርቂ ነው የምትሉትን ስራ ምን ስራ ሰር ወንድማችን ቢላል እስኪ በዚህ ነገር ምላሽ ያቄ። አልኢዝሃር እስላማዊ ጥናትና ምርምር እንደሚታወቀው ከታላቁ ተቋማችን ከመጅሊስ ዑለማ ፍቃድ አውጥቶ እየተንቀሳቀሰ ያለ እስላማዊ ጥናትና ምርምር ተቋም ነው። ይህ ማለት እንደ ስሙም ስንነሳ አልኢዝሃር ግልጽ ማድረግ ነው። ምን ሲባል እስላማዊ ጥናትና ምርምሮች እስላም ላይ የሚነሱ ሹብሃዎችን ኢስላም የሚነሱ ጥያቄዎችን እንዲሁም ደግሞ ከዛም አለፍ ብሎ መልስ የሚሰጥ ተቋም ነው ማለት ነው። እንዲሁም ደግሞ ወደ ሌላ ሃይማኖት ገውራ በለ ሃይማኖታዊ የሆነ ጥናት ወይም ደግሞ የንጽር ትምህርትን ሙቃረና ደርስን የሚሰጥ ነው። የተለያዩ ዳኢዎችን የሚያፈራ በአካልም ይሁን በኦንላይን የተለያዩ የንጽር ዱዓቶችን፣ እስላማዊ ትምህርቶችን፣ ቋንቋዎችን እየሰጠ ያለ ኡማውን እያገለገለ ያለ ትልቅ ተቋም ነው አልኢዝሃር። ያው ትምህርቱን የሚሰጠው ደግሞ በአካልም በኦንላይንም ነው። አልሐምዱሊላህ እስካሁን በኦንላይን 4ኛ ዙር ላይ ደርሰናል። በቅርቡም አላህ ካላ ከወር በኋላ የ5ኛ ዙር ተማሪዎችን የምንቀበል ይሆናል እና ይሄ ብቻ አይደለም የሚሰራው፣ ሌላም ነገሮች ይሰራል። በጎ አድራጎቶችን፣ ምስኪኖችን መርዳቶች፣ የተቸገሩ ሙስሊም ያልሆኑትን ይረዳል፣ እስላም ስለሚያዘን ማለት ነው። እንዲሁም ደግሞ የቁርአን ባንክ ራሱ አለው ዘርፍ ፈቃዱ ላይ የቁርአን ዘርፍ ቁርአን ተቀብሎ ከተለያዩ ሀገሮች ይዞ ቁርአን መበተን የተለያዩ በጎ አድራጎቶችን መስራት ላይ በጣም ተሰማርተዋል እና አልሐምዱሊላህ ትልቅ ነገር። በዚህ አጋጣሚ በጣም አመስገን የምፈልገው ኡስታዝ መሐመድ ፈድር ለዚህ ልፋት ማህበሩ እንዲቋቋም ያደረጉት ኡስታዝ መሐመድ ፈድር ናቸውና በጣም ነው የማመሰግናቸው። እስካሁን ጀዛኩም ለፋይ አላህ ረጅም እድሜ ከጤና ጋር ይስጣቸው። ወንድማችን ቢላል እንደተናገረው አልኢዝሃር በርካታ ስራዎችን እየሰራ እንደሆነ ተነግሯልና ማሻአላህ ይበል የሚያሰኝ ደስ የሚል ስራዎችን እየሰራ ያለ ድርጅት ነው። አሁን ወንድማችን አምደላን የሚጠይቀው ጥያቄ ምንድነው ከተባለ ወደፊትስ ለመስራት ያሰባችሁት ነገር ምንድነው? እቅዳችሁስ ምንድነው የሚል ነገር ነውና ወንድማችን አምደላ ይሄን ጥያቄ ወንድማችን አስረስ ጠይቀው ጥያቄ አሪፍ ጥያቄ ነው። የወደፊት ህልማችን ወይም ደግሞ እቅዳችን በሁለት መሰረታዊ ነገር ላይ ባስቀምጠው ደስ ይለኛል። የመጀመሪያው ምንድነው በትምህርት ጥናትና ምርምር ላይ ያለን ዓላማና ግብ